ሰላም ውዶቼ እንዴት ናችሁልኝ? ወይ ጉድ! ለካ ራስን ገምግሞ ንስሐ መግባት ፈውስ አለው። እንዲሆንኩ እኔማ እንዲህ ያልሆነልኝ እያልኩ ለካ በራሴ ላይ መጥፎ አጋጣሚዎችን ስስብ ነበር። ይኸው በእናንተ ፊት ኑዛዜን ካደረግኩ ወዲያ ጓደኛዬ ከኢትዮጵያ የመጣ አመት ያልሞላ ወዳጇን አስተዋውቃኝ ለሰርጌ በርበሬ ቀንጠሳ ላይ ነኝ ብላችሁስ? ቆይ እልልታው ይቆይና እንዴት እዚህ እንደደረስኩ ልንገራችሁ። ሰውየው ንጉስ ይባላል። ቆፍጠን ያለ የኢትዮጵያ አባወራዎች ገጽታ አለው። በቃ ትዳር ፊት ነገር ነው። ጓደኛዬ የቤተ ክርስቲያን ሰው ነው፣ ትዳር ፈላጊ ነው ስትለኝ ጎሽ የኔ ቢጤ ነው ብዬ ደርበብ ለማለትና እንዳየኝ ይህች ስለ ትዳር ትሆናለች የሚል ስሜት ይፈጥራል ባልኩት አለባበስ ቀጠሮ ቦታ ቀድሜ ተገኘው። ፈላጊ ሆኖ ቀጠሮ አርፍዶ አይሆንማ። ለሀገሩ አዲስ እንደመሆኑ ኡበር ምን ሲል ትንሽ አርፍዷል። ይሁን እስካሁንስ በባዶ በይሆናል ጠብቄ የለ ይሁን። በነገራችን ላይ አሜሪካ ላይ ከኢትዮጵያ የመጣ ሰው ማግኘት እንደ ሎተሪ ነው። ታዴ ሲነግረኝ አበሻ ሬስቶራንት ለስራ የመጡ ሴቶች ቆንጆ ሆነች አልሆነች መላው የሬስቶራንቱ ተጠቃሚዎች ይጫረቷታል። እኔ ቤት አለኝ፣ እኔ መኪና ልግዛልሽ፣ እኔ ቫኬሽን ወስድሻለው፣ ቬጋስ፣ ፓሪስ፣ ኦሽን ሲቲ። ብቻ ሴቶቹ በዓለም ላይ ያሉ ቆንጆ እነሱ ብቻ እስከሚመስላቸው ሰማይ ይሰቅሏቸዋል። ይህ ሁሉ ድራማ ግን በሳምንት ውስጥ ልጅቷ ከመሃል አንዱን መርጣ ስትይዝ ይጠናቀቃል። በታዴ አባባል ወንዶቹ በቃ ወፋኮ ተበላች ይሉና ወደ ቀጣዩዋ አዲስ ገቢ ግር ይላሉ። በተለይ ሲልቨር ስፕሪንግ አንድ ጠይም ረዥም ልጅ አለ። አዳዲስ ሴቶችን ሪባን ቆርጦ መርቆ የሚያከፋፍል እሱ ነው አሉ። ታዴን ታዲያ ሴቶቹ ለምን ለአዲሶቹ መረጃ አይሰጧቸውም ብለው አይፒኪሻ አንዳንድ መልካም ሴቶች ለአዲስ ገቢዎች እከሌ ዱርዬ ነው እከሌ እንዲህ ብሎ ይጀነጅንሽና አንዱንም አያደርገውም እኛንም እንዲህ ብሎን ነበር ሲሏቸው አብዛኞቹ እንደ ምቀኝነት፣ ሌሎቹ ደግሞ ኦ ማይ ጋድ ሄት ስፒች እያሉ እንደ ተራ ሐሜተኛ ስለሚቆጥሯቸው ዝም ብለው ለማየት ይገደዳሉ። ስንት ሴቶች መሰሉሽ ነገ አብራ ለምትከፍለው ዕዳ መኪና ገዛልኝ ምንትስ እያለች ራሷ ሰርታ ለማታጣው ቶዮታ ካምሪ ሙሉ ህይወቷን ለማይረባ ሰው የገበረችው። አስቢው፣ መኪናም ቤትም እዚህ በዕዳ ነው የሚገዛው። እንደ ኢትዮጵያ በቁርጥ ክፍያ አይደለም። እንደው ለገንዘብ ብለው መቅረብ ካለባቸው እንኳን መኪናና ቤት አለው ማለት ብዙ የሚከፈል ዕዳ እንጂ ሀብት አይደለም። እውነት ነው አልኩ። በሴቶቹ አለመመከር ተገረምኩ፣ አዘንኩ። እንደው ለገንዘብ ብለው መቅረብ ካለባቸው እንኳን መኪናና ቤት አለው ማለት ብዙ የሚከፈል ዕዳ እንጂ ሀብት አይደለም። እውነት ነው አልኩ። በሴቶቹ አለመመከር ተገረምኩ፣ አዘንኩ። ለሴቶቹም እንዲሁ ነው ቀጠለ ታዴ። አዲስ ወንድ ከኢትዮጵያ ሲመጣ በቃ በእናትሽ ይዘሽው ነይ፣ እራት እኔ ጋ፣ ምሳ እኔ ጋ። በቃ አዲስ ወንድ ዘመድ ያመጣች ጓደኛ ግብዣ በግብዣ ናት። ይሄ ሁሉ አዲስ የመጣ አካል ብርቅ ያደረገው ነገር ድንግል ሆነው ወይ ደግሞ ገመና ሳይኖራቸው ቀርቶ አይደለም። ትልቁ ነገር ፕሮፋይላቸው ሩቅ መሆኑ ነው። እናም ካወቁበት እዚህ አዲስ ፕሮፋይል አዲስ ማንነት ይዘው መቅረብ ይችላሉ። እዚህ አገሩ ሰፊ ቢሆንም የኢትዮጵያ ኮሚኒቲው ትንሽ ነው። መረጃው ደግሞ በብርሃን ፍጥነት ይዛመታል እና አንዱ ጋር ገና ስትታዩ እከሌ እኮ የከሊት ነበር፣ እንዲህ አድርጓት ጠፋ፣ እንዲህ አድርጋው ጠፋች የሚባሉ ፕሮፋይሎች ሳይጠየቁ ይመጡባቸዋል። ለዚህ ነው ለአዲስ መጤ ጨረታው መብዛቱ። ጎሽ አቶ ንጉስ መጣ። በደንብ አስተውሎ ተመለከተኝ። ተመስገን አርሴማዬ እናቴ ላንቺ ምን ይሳንሻል? ራሷን በህልም ያሳየሽኝን ራሷን አመጣሻት። ራሷን ግራ ስጋባ ይቅርታ አርሴማ የራሴን ሰው ስጪኝ ብዬ ሱባኤ እየገባው ስለምናት ነበር
እናም የሱባኤ የመጨረሻ ቀን ላይ ይቹት ሚስት ብላ ያሳየችኝ አንቺ ሆነሽ በማግኘቴ እያመሰገንኩ ነው። ጉድ ጉድ ጉድ! ሰማያዊ ቀሚስ እንደምትለብሽ ሁሉ አሳይታኛለች። ባይሆን ቀሚሱ እንዲህ ቅጥ ያጣ አይደለም፣ ግልጥልጥም የለውም። ዝንክት ያለ ሽፎን ነበር ከነጠላ ጋር። ግድ የለም ደርዘኑን አስመጣልሻለሁ ከአገር ቤት። እና ይሁላችሁ እኔ የማውቀው ሴቶች አርሴማ ትዳር ትሰጣለች እያሉ ሲሄዱ ነበር። እኔ ወንዶች መሄዳቸውንም አላቅም። እንደውም በፊት አርሴማ መሄድ እንደ ፋሽን በነበረበት ጊዜ እንሂድ ሲሉኝ ትንሽ ግራ ጋባ ነበረ። እንዴት ገዳም ድረስ ሰው ዓለማዊ ሐሳብ ይዞ ይሄዳል? ለዚህም ብዬ አልሄድኩም ነበር። ግን እኔው ድረስ ከላከችልኝ የማልቀበል እኔ ማን ነኝ ብዬ በሙሉ እምነት ተቀበልኩት። በቃ ከዚህ በኋላ ነገሮች ተፋጠኑ። ንጉስ እስካሁን ብዙ በጥበቃ ጊዜ አባክነናል ብሎ ስላመነ እኔም ያለብኝን አጣብቂኝ ታውቁት የለ። በቃ ቀለል ያለ ፕሮግራም ቀለበት ለማድረግ ወደ አርሴማ ቤተክርስቲያን ልንሄድ ነው። እንዴ ኑ እንጂ አብራችሁኝ። በንጉስ ትምህርት መሰረት ሙዚቃ መስማት ባላቆም ኖሮ ያመልማልን ተገኝቷል ልጁ ንጋብዛችሁ ነበር። በሉ ቢያንስ በጸሎት አብራችሁኝ። እኔ እንኳን ጓደኞቼ፣ እናቴ፣ እቴቴ አጀቤ በስቷል። ንጉስ ግን አንድም ዘመድ የለውም። ዘመዴም እናቴም አባቴም አንቺ ነሽ ነው የሚለው። አያሳዝንም? የሱ ሚዜ ሆኑት። አርሴማ ቤተክርስቲያኗ እንዴት ያለ የእርጋታ መንፈስ አላት መሰላችሁ? ፕሮግራማችንን ለመታደም የመጡት እንዳሉ ሆኖ በርካታ ጸበልተኞችና ለሱባኤ የመጡ አብረውን ቆሙ። ፕሮግራሙ ሊጀምር ሲል አንዲት ሴት በጩኸት አናጋችሁ። ጉድ ጉድ ጉድ! አርሴማ እናቴ፣ አርሴማ እናቴ! ንጉስ ዞር ብሎ አያትና ጸበልተኛ ናት ተነስቶባት ይሆናል። ጮክ ብሎ ምን ነካችሁ እንዴ? ጸበልተኛ እንዴት በሰርግ ዕለት? ኧረ አባ አንድ በሉ። ሴትየዋ ከብዙ ጩኸቷ መሃል ንጉስ ንጉስ እኔንስ ለማንተተ። ከዚህ በኋላ ያለውን ዞሮብኝ መስማት አልቻልኩም። ብቻ እንደ ህልም ሙሽራዋን ኧረ ሙሽራዋን ያዟት